እቴ ደህና ነኝ። እማዬ እኮ ልትመጣ ብላ አይኔ ያምጣታለሁ ስላት ጊዜ ቤቱ ሞቅ ሞቅ ላድርግ ብላ እንጨት ታመጣ ሄደች። አማቴ ለምን ሻርሻት? እኛ ስንደርስ አይደርስም? የእሷን ነገር እያወቅሽ መቼ ሰው ትሰማለች? ግን አሁን ጤናዋን ደህና ናት አይደል? ደህና ናት። ናፍቀሽኝ ነበር። በጣም ነው ናፍቀሽኝ። ወይኔ አይደል እያየኋት ከኔ ረከች። በቃ ይዞ አንተ በቃ ተረጋጋ። ተመስገን አለሽልኝ። ደህና ነሽ? እንዴት ነሽ? መጣሽልኝ ልጅ። ተመስገን አምላኬ ተመስገን። እንደምንተያይም አልመሰለኝም እኮ ተመስገን። ልጄን ለቤቷ በቃልኝ። ደህና ነሽማ? አዳይ እንግባ። በቃ እማዬ ወደ ቤት እንግባ። ደህና ነሽ አይደል? ደህና ነኝ እማዬ። እኔ ልያዛ። ኧረ ተይ እናት፣ ከድካም ወደ ድካም። ደህና ነሽ ግን? የነበርክ ሳሎን የለም? ልብስ የቀየርኩ ነበር። ጥሩ ለሊ፣ አንዴ ላናግርሽ እፈልጋለሁ። ይቅርታ፣ እኔ ግን ከአንተ ጋር ምንም ማውራት የምፈልገው ነገር የለም። እሺ ቆይ እንጂ ለምንድነው እንደዚህ የምትሆኝ? ቅድም በቃ ስሜታዊ ሆኜ ነው እንደዛ የተናገርኩት። ደግሞ ለአባዬ ደውዬለት ነበር። ሌላ ግልባጭ ፋይል አለ። በጣም ታሳፍራለህ። ግልባጭ ላለው ፋይል እና እንደዛ የተናገርኩት? እሺ ይቅርታ። ያንተ ይቅርታ ለኔ ምን ያደርግልኛል? አዴ እኮ በቃ ሄደች። ይሄ ይቅርታ ለኔ ሰው ላዴ ነበር የሚገባት። በሳቱ በጣም ተናድጄ ነበር። ያው ታውቂ የለ እኔ ስናደድ የምናገረው ነገር አላውቅም። ቆይ አደይን በጣም አስቀየምኳት አይደል? እና ብትናደድስ? አዴ ለምንና እንዴት እዚህ ቤት እንደመጣች እያወቅህ እንዴት እንደዛ ነገር ትናገራታለህ? ልክ ነሽ፣ አጥፍቻለሁ። ቆይ አደይ ሄደች እንዴ? አዎ እናቷ ጋር ተመልሳ ሄዳለች። እድሜ ላንተ። ቆይ እንዴት ሄደች? ማለቴ ይሄን ያህል ምን ብናገራት ነው? እዚህ ቤት ስትመጣ በጣም ከፍቷት ነበር። ደግሞ ያለውን ነገር ታውቃለህ። እዛ ሁሉም ቅስሟን ሲሰባብሩት ነው ወደኛ ቤት የመጣችው። አንተ ግን የማይሆን ነገር ተናገር ቅስሟን ሰባበርከው። ቆይ ምንድን ነው ያደረኩት? ያን ሁሉ ነገር ችላኝ እንዴት በዚህ ነገር ትቀየመኛለች? ነገሮች አንድ ላይ ሲመጡ እንደዚህ ነው የለም። ቢያንስ እኛ ልንከባከባት ወደ በፊት ስራ ልንመልሳት ይገባ ነበር። ግን ይህንን እኛም ብንሆን አላደረግነው። ልክ ነሽ። ምንም ልክ አላደረግኩም። ትልቅ ጥፋት ነው ያጠፋሁት። ይሄ ቶሎ ቦግ ብለህ ተመለስ ይቅርታ የምጠይቀውን ነገር አቁም። እሺ የለም። እሺ አቆማለሁ። አንቺን ብትሆኝ ይቅርታ አድርጊልኝ። አደይንም እናወራታለን። አባቷ እስኪመለስ ድረስ የእሷ እዛ መሆን ጥሩ ነው። ነገር ግን ከተመለሰ አደይ ህይወቷ ነው የሚበለሻሸው። የኔ ሀሳቤ አንቺ እንደዚህ አትጨነቂ። አደይ ምንም አትጠሩ ብዬ ተስፋ አደርጋለሁ። ልልዬ እንዴት ሄደሽ ግን? ዴቭ ሰምቷል? አልሰማም። ሰው ቤት እንደገባች ነው የነገርኩት። ዴቭ ሲሰማ በጣም ነው የሚያዝነው። አይ አደይ ከሱ በላይ በጣም አዝናበታለች። እሱ ደግሞ ምን አደረገ? ምን አደረገ ማለት ምን ማለት ነው? ስለ እሷ ከሌላ ሰው በሰማ ቁጥር እሷ ላይ ሄዶ ከመፍረድና ከመቆጣት ይልቅ በእሷ ጎን ነበር መቆም የነበረበት። እሺ አሁን ምን አናደደሽ? አሁን እሺ ተረጋጊ። ወንዶች አፈቀረን እንጂ ማፍቀራችሁን የሚያሳይ አንድ ስራ ስትሰሩ አላየንም። መቼም እኔ እየተናገርሽኝ አይደለም አይደል? አይ እንደዛ እያልኩ አይደለም። ለማንኛውም ገብቼ ረፍት ላድርግ። እንኳን መጣሽልኝ ልጄ። እንደው እኮ አንድም ቀን በዓይኔ እንቅልፍ ተኩሎም ዞሮም አያውቅም ልጄ። በዚህ ላይ ቅዠቱ አባትሽ ሲያባረረኝ እኮ ነው የማድረው። አሁን ግን አንቺ አጠገቤ ስላለሽ ምንም አልፈራም። ይቅር በይኝ እማዬ። ይሄ ሁሉ በእኔ ጦስ ነው። ከሞቀ ተዳረሽ ወጥተሽ እንደዚህ ሆንሽ በእኔ ምክንያት። እኔ ግን ለአንቺ መሆን እንኳን ያልቻልኩ ከንቱ ልጅ ነኝ። ተይ እንጂ አደይ፣ ተይ እንደዚህማ አትበይ። ተመስገን ነው የሚባለው። አንቺ ለእኛ ብለሽ እኮ ነው። እኛማ ምን ተቸገርን? እኔና እህትሽ ጠግበን በፍቅር በሰላም ድልቅ ተብሎን እኮ ነው የምንኖረው። እንዲህ አይማራሩትም። እሺ ተመስገን በይ። አይ እማዬ፣ እሱን ማመቻ ማረደው የማውቀው ነው። ለሁሉም ነገር ግራ ቢገባኝ ነው እንጂ እዚሽ ደሳሳ ወዶ ኩርምት ብለሽ አገኘሽ እኮ ወደ ብሶኝ ነው። አንቺ ለእኔ ብለሽ ከዛ ከሞቀ ጎድሽ ወጣሽ እኮ ጀግና እናት ነሽ። አይ አባትሽን ተቃርኜ በመውጣቴ ጸጽቶኝ አያውቅም በጭራሽ። ሁለት አይኖቼ እያላችሁ አጠገቤ፣ አሁንማ ጤናዬም ሙልት ተብሎልኝ እኮ ደልቶኝ ነው የምኖረው ልጄ። እማዬ ሁሌም ደስተኛ ሁኚ። እህት ዓለም ቆንጆ፣ እናት ዓለም ቆንጆ፣ ልጅሽ የምትኖረው በከተማ ጎጆ። እህት ዓለም ውባ፣ እናት ዓለም ውባ፣ አንቺ የለሽ ጎና አይረጋላት ልቧ። እዚህ ደርሳል እንዳልሹ
ቆየው ከተከተልኩ። ታዲያ ምን ነው ድምጽ ማታሰማው? ቁጥም የለህ እንዴ? እኔማ የዛሬው ግጥምሽ ለየት ሲልብኝ ምን ሆና ነው ብዬ ሳዳምጥሽ ኖሯል። ወያሹ ሳልነግርህ ምን ደግሞ አይ ብርሃን ብለሽ ነገር ከኔ መሸሸግ ጀምርሽ አይደል? መቼ ተገናኘና ሸሽግሃለሁ? ልቀበላት ሲሄድ ና አብረኝ ሂድ ልልህ በመጣ ቤት እናተ ልታርስ እንደወጣህ ነገረችኝ። እሱን ተይውና አሁን ምን ሰላብጂ ነበር? አሁንም ተመለሰሽ እህትሽ ጋር ልትሄጂ ነው አይደል? አረ ምን በወጣኝ። ታዲያ ምን እያልሽ ነበር? ይኸውልህ ለአንድ ሰው መምጣቷ እንዳትናገር። እንደው ዝም ብዬ ቀባጣሪ መሰልኩሽ? ብርሃን ንገሪኝ፣ ምንድን ነው? እህት አለም ቤት መጣለች። እኔ አላምንም። መቼ? ዛሬ የመጣችው። ለአንድ ሰው ትንፍሽ እንዳትል። ዝም ብለሽ አታስፈራሪ ብርሃን። ነይ እንሂድ። ደመቀ መጣ? እሱ ደግሞ ምን ይሰራልሃል? ከአዴ ጋር አብሮ ነው የሚኖሩት አላልሽም እንዴ? ወያሹ የመጣልን ዝም ብለህ አታውራ። ይገናኛሉ እንጂ መቼ አንድ ቤት ይኖራሉ አልኩ። ታዲያ ምን ልዩነት አለው? እኔና አንቺ አብረን ባንኖርም አንድ ቀዬ አብረን ስለኖርን አብረን እንደኖርን ነው የሚቆጠረው። አይ ያንተ ፍልስፍና መቼ አልቅና። ከተማ ደርሶ በመጣ አይደለም ብርሃን፣ ዋናው እውቀት ከዚሁ ከቀዬው ነው ያለው። አይ የኔ ከቃ እየተማርክ እንደው ልብህን ውልቅ ብሏል። ጉራ ሁሉ አልቻልንም። በል እህቴ ቤት ጠብቀኛለች። አሁን መሄድ አለብኝ። በኋላ ስመጣ አገኛታለሁ። እኔ የምልሽ እንዴት ናት ግን? አምሮባታል? ምን ማለት ነው ይሄ ደግሞ? የኔ ሁሌም ውብ ናት። መቼ ውብ አይደለችም አልኩሽ ብርሃን። እሱንማ እኔ እመሰክራለሁ። ያው ከአንቺ ሻል ብትል ነው። የውበቱን ነገርማ ለነ ጄሪዬ ተይልኝ። ምን አልክ አንተ? ያቺ ጄሪ ናቷን መቼ መልክ የፈጠረላቸውን ነው? እነሱን ከእህቴ ጋር የምታወዳድረው መቼም ከነ ጄሪ ጋር የጀመርከው ነገር ስላለ ነው። ዱቄቱን ምኑ ሲለቀለቁ አይደለም እንደ የሚውሉት። የሆነ ሆኖ ዋናው ቆንጆ ሆኖ መታየቱ ነው። ውብ ሆኖ መታየት ምን ይሰራል? ልክ እንደኔ ውብ ሆኖ መገኘት ነው እንጂ። ኧረ ተይ ውቦች እንዳይሰው። ቆይች ልጅ ምን ሆና ነው? ቆየች እኮ። ደግማት ይሆናል ወይ ካልሆነ እኔ ልሂድ እንዴ? አይ አንቺ አርፈሽ ተቀመጪ። ይሄን ያንን አሸናፊ አግኝታ ከሱ ጋር ስትላፋ ስትራገጥ ይሆናል የቆየችው። እሱን አግኝታ መች በጊዜ ትመለሳለች? አሸናፊ እስከሆነ እዚህ ቀይ ነው እንደሚኖር? አሁና እዚሁ ነው እኮ ያለው። ቆይቷል። የሆነ ጊዜ ከዚህ ከደመቀ ጋራ እንሂድ ተባብለው ተያይዘው ሄዱና ደመቀ በዛው ሲቀር እሱ ግን ተመልሶ መጣ። አሸናፊ ከልጅነቱ ጀምሮ መቼ እዛ ሄጄ እናቴን ህይወት ቀይሬ ነበር የሚል ግን ሳይሳካለት ቀረ። ኧረ እሱ ክፉ ነገር ላይ ሳልወደቀም ይኸው የኔና የእናቱ ምርቃት አለለት። እናቱን ቅብረር አርጎ እያኖራት ነው። እሱማ መች ይቀራል እናቴ። ግን እዚህ ያለውን እርሻ ማን እየተቆጣጠረልሽ ነው? ተመስገን ነው። አሁንማ መሬታችን አልፎለት እድሜ ለአሸናፊ። አንዴ ሽምብራውን አንዴ ጤፉን አማርጠን እየበላን ነው። እንደው ጉልበቱ ይባረክ፣ እድሜ ይስጠው። ቅብረር አርጎ እያኖረ ነው። አሸናፊ ከልጅነታችን ጀምሮ ቀንና መልካም በቀየም ተወዳጅ ልጅ ነበር። ምን ነበር ብቻ አደዬ። አሁንም እኮ እንደዛው ነው። እንደው የተባረከ ልጅ እጁ ይባረክለት። እንዴት ነው ከብርሃን ጋር መደባደባቸውን አሁንም አላቆሙ? ኧረ ሲራገጡ ነው የሚውሉት። አሁንማ ከተገናኙ አንዳንድ ሲባባሉ እዛው ማምሸታቸው እኮ ነው። ስናመሽ መጣች። ቆየት ሄደሽ ነው ልጅ? አሸናፊ ያገኘሁትና አስቆየኝ። ይኸው ምን ብዬሽ ነበር? እሱን ካገኘች በየት በኩል ትመለስና ከእሱ ጋር ካልተነታረከች መቼ መሽላታል? እኔ ምን ላድርግ እማዬ? እራሱ እኮ ነገር የሚፈልገኝ። ቆይ አሁን መቼ ነው አንቺ ከእሱ ጋር ሰላም የምትሆኚው? መቼም እሱ የሄደለት ምን እንደሚወጥሽ እናያለን። አለሁልህ። ለሊ የለችም እንዴ? አለች። መኝታ ቤት እረፍት እያደረገች ነው። ፈለጋት? ለሊ ነበረች አደይን ሰው ቤት ያስገባቻት እና ደግሞ አሁን ወደዛ እንድትወስደኝ ፈልጌ ነው። ዴቭ ለአንተ በጣም ነው የማዝነው። አደይ እናቷ ጋር ሄዳለች። ማለት እናቷ ቤት ሄዳለች ማለት ምን ማለት ነው? አዎ ዴቭ እናቷ ጋር ሄዳለች። በቃ ጥላኝ ሄደች? አዎ ሄዳለች። ሰላም ዴቭ፣ እንዴት ነው? እንዴት ነሽ ለሊ? አደይ ጥላኝ እንድትሄድ ፈቀድሽላት? እኔ ምን ማድረግ እችላለሁ ዴቭ? አንተ ሰውን የመንከባከብ ኃላፊነት ነበረብህ። ግን አንተ ቅስሟን ሰባብረህ ከሸኛት በኋላ እኔ ቆይ ምን ላደርግ እችላለሁ? በቃ ጨክና ሄደች። እሺ ለሊ የምትመለስ ይመስልሻል? አይመስለኝም ዴቭ፣ በጣም ተናዳባለች። አደይ እኮ ሁሉንም ችላ የምትኖር ልጅ ነበረች።
ቆይ እንዴት ያን ሁሉ ነገር ችላ በዚህ በአንዲት ነገር ትሰበራለች? ሁሉም ሰው እኮ ይችላል። ነገር ግን ከልክ በላይ ሲሆን ሁሉም ሰው ትቶ የሚሄደው ነገር ነው። ደግሞ በአደይ አልፈርድም። ትክክለኛ ውሳኔ ነው የወሰነችው። ቆይ ላሊ እንዴት ነው ትክክለኛ ውሳኔ የሚሆነው? እዛ ሄዳ እኮ አባቷ አገኛት ማለት በቃ ህይወቷ ተበላሸ ማለት ነው። አባቷ እዚህ መጥቷል። እሱ እዛ እስኪመለስ ድረስ አደይ ጊዜ አላት። ግን አደይን ከምንም በላይ ጎዳት ነገር በአንተ አለመታመኗ ነው። እኔ እኮ ላሊ ቤዛና ፍቅርና ቤዛ የራሳቸው ጉዳይ። የእነሱን ተንኮልና ውሸት ያለመደችው እንደሚመስልህ ሁሌም ቢሆን ስቃ ነው እሺ የምታልፈው። ለልዬ ተረጋጊ እንጂ ምን ነክቶሽ ነው? እውነቱንማ ማወቅ አለባችሁ። አደይ ለአንተ ቦታ ስላላት ነው። ለአንተና ለኢላ የተለየ ቦታ አላት። እንደዛ ትናገሩኛላችሁ ብላ አስባ ስለማታውቅ ነው እንደዛ ያደረገችው። ለሊት ይኸው በቃ አደይ ራሱ እኮ እንዳንቺ አልተናደደችም። እሷ የውስጣን በውስጧ ይዛ ነው እንጂ ብትናገርማ ጥሩ ነበር። እናንተም ጥፋታችሁን ታምኑ ነበር። እኔስ እሺ አጥፍቻለሁ ላሊ። ኤላ ግን ምን አደረገ? አደይ ወደዛ ከመሄዷ በፊት መጀመሪያ እዚህ መምጣት ነበረባት። እንዴ ለምን ልክ እዚህ እንደመጣች ለኔ ያልነገራችሁኝ? የሚላ ንግስቷን ጠይቃት። እኔ ምን ስልጣን አለኝ ብለን። አደይ ከማንም ጋር ማውራት አትፈልግም ነበር። አሁን ምንም ላናመጣ መጨቃጨቁ አስፈላጊ አይደለም። ወዴት ነው ታዲያ ዴቭ? አደይ ከሌለች እኔ እዚህ ምን እሰራለሁ? በቃ ሊድ ለሊዱ ልንገራትና ከዚህ ሊድ። ከዚህ በኋላ ምን ተስፋ አለኝ? አደይ ከሌለች እኔ እዚህ ምን እሰራለሁ? ለማንኛውም ዴቭ ቶሎ ለመወሰን አትቸኩል። ነገ ምን እንደሚፈጠር አይታወቅም። ስንት ነገር እንዳበላሸ ከነገርሽ በኋላ አሁን ቸኩል ትይዋለሽ እንዴ? አደይ እዛ የራሷን ኑሮ ካስተካከለች እሱም እዚህ የራሱን ላይፍ ማስተካከል አለበት። የምርህን ነው ይላ? ቆይ አንተ ብትሆን እኔን ረስተህ ወደ ሌላ ፍቅር ህይወት ትገባለህ? ቆይ ምን የሚሉት ፍቅር ነው? አረ ሰዎች አረጋጉት እንዴ! የኔና ያደይ ይበቃል። ጭራሽ ብላችሁ ደግሞ እናንተ ልትጋጩ ነው የሚሉን አትሰማም እንዴ ዴቭ? ይሄኔ ቆንጆ ቆይ ለምን ትንሽ አትረጋጊም? ቶሎ ለምን ስሜታዊ ትሆኛለሽ? ቶሎ አትበሳጪ፣ ታረጃለሽ። ምን አለ አደይም እንደዚህ ከጎን የሆና በተጨቃጨቀች። እናንተ እኮ እድለኞች ናችሁ። እርስ በእርሳችሁ ትዋደዳላችሁ። አንዳችሁ ለአንዳችሁ ያለውን ፍቅር በመጠባበቅ ላይ መሰባበር የለም። በጣም እድለኞች ናችሁ። ዴቭ አትቸኩል። አደይ ነገሮች ስለተደራረቡበት እንጂ ስለ ፍቅር ማሰቡ አይቀርም። ነገር ግን ያኔ ስለ ፍቅር ስታስብ አንተን ቦታ ላይ መሆን አለብህ። ብቻ እሷ ትመለስልኝ እንጂ እኔ ሁሌም ቦታ ላይ ነኝ። በቃ ወደ ቤት ልመለስ። አደራ ልልይ፣ አዲስ ነገር ካለ ንገረኝ እሺ? እሺ ዴቭ እነግርሃለሁ። ስሚ አንቺ፣ ቆይ አዲሷ ሰራተኛ መቼ ነው የምትመጣው? ቤዛ ከዚህ በኋላ ሰራተኛ የሚባል ነገር የለም። አርፈሽ ስራሽን ስሪ። አይካልሽ ደግሞ ከዚህ ቤቱን ልቅ በይ። ደህና የምትንከባከበን ሴት ከቤት አስወጥተሻት እዚህ እግርሽን ሰቅልሽ ከምትቀመጭ ተነሽና ስራሽን ስሪ። ቤዛ ተነስቼ ሳላጋጭሽ ከፊቴ ዞር በይል። አረ ጥሩ፣ እንደዛ ከሆነማ ዴቭ ጋር ደውልለትና እሱ እራት ውጭ ይጋብዘኛል። ምን አልሽ አንቺ ውሻ? ከማን አባሽ ጋር ነው እራት የምትበይው? ከዴቭ ጋር ነው። ዴቭ ትንሽ ገራገር ነገር ነው። በዛ ላይ ደግሞ አደይ እዚህ ስለነበረች ነው እንጂ ሳልመቸው አልቀርም። ምን አልሽ አንቺ? አንቺ ነሽ ለዴቭ የምትመችው? ቆይ እራስሽን እንዴት ብታስቢ ነው ከባርኮት ባንዴ ወደ ዴቭ የዘለልሽው? አንቺ ልክስክስ። ትሰሚኛለሽ? ማንም የማንም ሆኖ አልተፈጠረም። እኔ ከፈለኩ ደግሞ የማይሆንበት ምክንያት የለም። ዴቭ ምን ነው ችግር አለ? አደይ ጥላኝ እናቷ ቤት ሄደች። ደስ አለሽ? አዎ አደይ ጥሩ አድርጋለች። ትሰሚኛለሽ? ሲጀመር የሴራ ያንቺ ነው። እሺ ገባሽ? እሺ ቆይ ደግሞ አሁን እኔ ምን አደረኩ? ይኸው ቤዛ ምስክራለች። አንተ እያስለመንካት እየለመንካት አይደል እንዴ ጠግባ ጥላ ሄደችው? ያጠፋሽው ጥፋት ያለ ሌላ ነገር እንዳቀባጥርሽ ይኸውልሽ፣ በእጄ ነው የምትጠፊው። ዝም ብላ ነው የምትቀባጥረው። አትመና ዴቭ። ኧረ እባክሽ አንቺ ጉድሽ እንዳይጋለጥ አይደል እንዴ የምትቀባጥሪ? ለዴቭ ባርኮትና ዴ ኤላ ቤት እንደነበሩ ነግረሽ ያጣላሻቸው አንቺ አይደለሽ እንዴ? ዝም ብለሽ አፍሽን አትክፈች እሺ? አንቺ ውሻ እኔን በጥፊ መታሽ። እናንተ ደግሞ እዚህ ቤት ያላችሁ ሴቶች ምንድነው ሁሌ ጭቅጭቅ? ዞር በይልኝ አንቺ ደግሞ። ፈጣሪ ባርክሽ፣ ብሩክ ሁኚ ልጄ። አሜን ማየ። እኔን እንደተንከባከብሽኝ እኔን እንደምትረጂኝ እግዚአብሔር ደግሞ የተንከባከበ ንጹህ ኑሮ ይስጥሽ። አሜን እኔ እናት። ይሄ ነገርሽ እኮ ነበር የናፈቀኝ። ልጅ ሆነሽም እኮ እንዲህ ካላሸውሽ ካላገዝኩሽ ትይኝ ነበር። ምን ያደርጋል ማየ፣ በሱ ምክንያት አይደል ከጎንሽ ሆኜ እንዳላገዝሽ በየሰው ቤት የሚያንከራትተኝ። ሁሉም ነገር ለበጎ ነው። ይኸውልሽ ልጄ እንኳን አሁን ያንን ሁሉ ነገር አልፈሽው የለ አሁንም ፈጣሪ ያለ ሰቀቀን የራስሽን ኑሮ የምትኖሪበት ኑሮ ይስጥሽ። ሁሉም ነገር ያልፋል። ብቻ አንቺ በትዕግስት ጠብቂው፣ እንዳታማረሪ። እሺ ማየ፣ እታገላለሁ። እኔም አንድ ቀን የምፈልገው ቦታ ላይ አንቺ ከጎን የሆነሽ እቆማለሁ። የጊዜ ጉዳይ ነው። ደግሞ አንቺ ልክ ነሽ። አየሽ የኔ ልጅ፣ እኔ በአንቺ እድሜ አንቺን የወለድኩበት ጊዜ ነበር። ግን ይሁን አንቺ ካልፈቀድሽ በራስሽ ምርጫ ካልሆነ በግድ አግቢ የሚልሽ የለም።
ግን እዛ ከተማ ምንም የከጀልሽው የመረጥሽው ሰው የለም? እንደው ሳትዋሺ ንገሪኝ። ኧረ እማዬ እንደሱ የሚባል ነገር የለም። አይ እኔ መች አጣሁሽና ነው። በፊት እኮ የጎነተለሽን ያየሽን ሁላ እኮ ነው እየመጣሽ የምትነግሪኝ የነበረው። አሁን አደግኩ ተባልና ከኔ መደበቅሽ ነው? ኧረ እማዬ ባለፈው የመጣ ጊዜ ነግሬሽ የለም? እዛ ቤት ያሉ ሰዎች በሙሉ ባርኮትም ዴቭም ይወዷታል ብዬ ነግሬሽ የለ? ረስተሽው ነው እንዴ? ኧረ ብርሃን ተይ እባክሽ፣ ምንድን ነው የምትይው? ተያ ትንገረኝ፣ ወይ ደግሞ ያለበለዚያ እውነቱን አንቺ ንገሪኝ። ሁለቱም ወንድሞቼ ናቸው፣ ደግሞ ጥሩ ልጆች ናቸው። የምፈልገውን ነገር ያግዙኛል። ፈጣሪ ይባርካቸው። ኧረ እማዬ ተይ ስትዋሽሽ ነው። ዴቭ ባርኮትን በስስት ነው የሚያዩት። ከሁለት አንዱማ የሆነ ነገርማ አለ። ኧረ ብርሃን ትንሽ ፈሪ እንዴ! ግን ወንድማማቾች ናቸው አይደለም? እማዬ ብርሃን የምትልሽን አትስሚ፣ እኔ የምልሽን ብቻ ስሚ። ታዲያ ንገሪኛ፣ ምን ልስማሽ? እኔ ገና ብዙ የሚያሳስበኝ ነገር አለ። አሁን ላይ እንደዚህ አይነት ነገር ውስጥ መግባት አልፈልግም። አንቺን ሳልጦር መኖሪያሽን ሳላመቻች ብርሃኔን ለቁም ነገር ሳላበቃ ልቤ ምሽ ብሎ አይፈቅድልኝም። አይ አደይ ልጅ፣ ይልቅስ ሞኝ አትሁኝ። ካሁን በኋላ የራስሽን ኑሮ ነው መኖር ያለብሽ። ትንሽም የእህትሽ ህመም ነበረ፣ እድሜ ይስጥሽና ተንከባክበሽ አድነሽ ልከሽልኛል። እኔም በሆን ደህና ነኝ። ይልቅስ ሞኝ አትሁኝ ልጅ፣ የራስሽን ኑሮ መኖር ጀመሪ። አይ እምቢ ካልሽኝ ግን ከአባትሽ ጋር ሳይሆን ከኔ ጋር ነው ጥልሽ የሚሆነው። ለአንቺ የማስበውን በልብ ያለው እንዴት አድርጌ ልንገርሽማ? አሁን ገና ምን አደረግኩልሽ? ይኸውልሽ የኔ ልጅ፣ ከአሁን በኋላ የራስሽን ህይወት ኑሪ። ለእኔ እንደሆነ ብርሃን አለችልኝ። እዚህ ጎን የሆነሽ አይንሽን እያየው መኖር ባልችልም እዛው በሰላምና በጤና ብትኖርልኝ ነው የሚሻለኝ። አባትሽ ካገኘሽ ህይወትሽን ነው የሚያመሰቃቅለው። አባዬ እኔ ተጨክኖብኛል። ምንም ብማጸነው በሰው ባስለመነው አልሰማ ብሎኛል። እኔ ማምኞቴ እናንተን ከተማ ከኔ ጋር ማኖር ነበር እንጂ እኔ እንዴት ነው ከሱ ጋር ተስማምቼ አንድ አካባቢ መኖር የምችለው? እዚህ ራሱ አሁን መምጣትሽ በጣም ገርሞኛል እህቴ። አይግረምሽ ብርሃኔ፣ አባቴ እዛ እየፈለገኝ አግኝቼው ነው ወደዚህ የመጣሁት። እሱ ደግሞ ለእኔ ጥሩ ነው የሚሆነው። እዛ ቶኝ ወደዚህ ሲመለስ እኔ ወደዛ እመለሳለሁ። ተመልሰሽ እዛ ቤት ልገቢ ነው ታለም? አዎ ልክ ነሽ አደይ። አባትሽን ድንገት እዛ እንዳየሽው ቢያይሽ ኖሮ እሺ ምን ይውጣኝ ነበር? እንዳየሽው አሸናፊ ሲነግረኝ እንዴት እንዳደነገጥኩ እኮ አታውቂም። አሁን ነው አደይ እንሂድ። ወዴት? ከመጣሽ ጀምሮ እኮ ከዚህ ቤት አልወጣሽም እንዴ? ሀገሩም አልናፈቀሽም እንዴ ታለም? እሺ ብርሃኔ ተይ እንጂ ብርሃን፣ ልጅቷን ሰው አይን ውስጥ አታስገቢያት እንጂ። እማዬ ከዚህ እኮ አልረቃትም፣ እዚሁ ነው የምወስዳት። በሉ እሺ፣ ራሳችሁን ጠብቁ። እሺ ልጅ ግን ጤነኛ ነህ? አይደለሁም ሊዱ። የምራው ምንም ደህና አይደለህም ዴቭ። ቆይቼ አደይ ስትሄድ ግን ማሰቢያህንም ነው እንደ ጠቅላላ ይዘው ሄደችው። ሊዱ ተይኝ እስኪ በእናትሽ። አንቺ ምን አለብሽ? አንዴ ማሚ አንዴ ዳዲ እያልሽ ተጨማለቂ። ዴቭ አደይን ተዋት በቃ፣ ፍቅርንም ተዋትና ከዚህ ቤት ውልቅ ብለን ወደ ነበርንበት እንሂድ። እንደዛ ማድረግ እኮ እፈልጋለሁ ሊዱ፣ ነገር ግን ልቤ ጨክኖ ሊሄድልኝ አልቻለም። ይኸውልሽ ሊዱ፣ ከሄድሽን ብቻሽን ሂጂ እሺ? እኔ አልሄድም። እንዴ ያንተ እኮ እዛም ቤቱ ይደብራል። እንዴት ነው ደግሞ ወንድሜን ጥዬ የምሄደው? እዚህም የጎደለብሽ ነገር ኖሮ ከተማረሽ እዛም ደግሞ የሚጎልብሽ ነገር ካለ የትም ባትሄጂ ባይ ነኝ። እኔ እኔን ሀሳብ ነው የነገርኩሽ። ቆይ ግን አደይ ስለሄደች ደብረዋል እንዴ ዴቭ? መደበር ብቻ። ሊዱ ተይኝ እስኪ በእናትሽ። አንቺ ምንም የምታውቂው ነገር የለም። ምን አለብሽ አንቺ? ወይ አንቺ አደይ ግን የት ነው የሄድሽው? ወንድሜ ባንቺ ምክንያት እያበደ ነው። እኔ የምልሽ ብርሃኔ፣ ሰውየውን በአካል አግኝተሽ ታውቂያለሽ እንዴ? የቱ የሚያገባሽ ነው? እኔ እሱ መቼም አላገባውም። አባቴ ሊድረኝ ስላሰበ ነው እንጂ። መቼ ከታነው ከገበያ ስመለስ መኪና ውስጥ ነው ነይ ግቢ ያለኝ። አልገባም ብዬ ስራመድ ወዶ ተከተለኝ። ታናሽ ሆና ሲባል ጊዜ እኔ የተሸዋዛ አድርጎኝ ስላንቺ ሊያወጣጣኝ ሞከረ። እየምርሽ ነው ብርሃኔ? እንዴት ሳትነግሪኝ? ቆይና ምን አለሽ? አንቺ የት እንዳለሽ ነው የጠየቀኝ። እንደማልነግረው ሲገባ ጊዜ ሄደ። በንብረቱ የሚያስብ መስሚያ ጆሮ የሌለው በጣም አደገኛ ሰው ነው እህቴ። አይደለም አንቺ ከሱ ጋር አንድ ቤት ልኖር ይቀርቶ ለአንድ ቀን እንኳን ከሱ ጋር ላይሽ አልፈልግም አይደል? ምን አለበት እኔን ትቶ ፊቱን ወደ ኩዮቹ ቢያዞር? ህይወታችንን እኮ በጠበጠው። እንደው ያኔ ቶሎ እንኳን ማመለጥሽ እንጂ ሰውየው በጣም አደገኛ ሰው ነው። እማዬንም ያለ ባል አስቀራት እኮ። ለምን የተረገመ ሰውዬ ነው ብርሃኔ።
ኑሯችንን እኮ እንዳልነበር አደረገው። አንቺም ትምህርትሽ እንዳትማሪ ያደረገሽ። አንቺ መቼ ጭንቀት ሆኝብኛለሽ እህቴ? ትምህርቴንም እኮ የምከታተለው ባንቺ ነው አደይ። እንዴት እንደምተማመንብሽ ታውቂያለሽ አይደል? ሁሉም እኮ እንደዚህ ሆኖ ባንቺ ነው። እንድች ብሎ እንዳይከፋሽ ይሄን ሁሉ እያደረግሽልኝ አይደል? ለዛም ደስተኛ ልትሆኚ ነው የሚገባሽ። አንቺ ማድግሽ እየመከርሽ ነው አይደል? የኔ አዋቂ ትኔ እስኪ ከፊ ምንድነው የሚያስወጣው? ይሄ ደግሞ ምን አገባሽ? ደግሞ አታስቀሪልኝ። ምን ብቻሽን መጨረሻ ሆ እንዴት ነሽ? ደግ ነሽ? ደህና ነኝ። እኔማ ከአንቺ ናፍቆት በስተቀር አለው ኑሮ ከተባለ እንጂ ደግሞ እንዴት ነው የወፈርሽው? ታለ እዛ ታጠባት ትፋባታሽ። አዎ ኧረ ማን ያንቺ ብቻ ያታረጋት? የኔ እህት ናት። አንቺ እስኪ ተይኝ አደይ። ከዛ በኋላ ስንት ነገር ተፈጥሮ መሰለሽ። እኔ የምልሽ አደይ ደመ ምን ሆኖ ነው በዛው የጠፋው? ከተማ ሊቀር አስባል እንዴ? አጋጣሚ ስለመጣ አልነገርኩትም እንጂ እንሂድ ብሎ ይመጣ ነበር። ግን እናት ደህና ናቸው? ደህና ናት አደይ። ያው ትንሽ ድክም ብሏታል። እንደ ድሮ ጉድ ጉድ አትልም። እስኪ ሲመችሽ መተሽ ታያታለሽ። እሺ አያታለሁ። አንተ ወይ አልቅምና እኔ አታደንቁራት ልቃ። ኧረ ተይ ደግሞ ታንቺ በላይ ወረኛ አለ እንዴ? እንዴ አሁንማ እህትሽ መጣችልሽ። አናቴ ላይ ፌጥ ልትይ ነው። እንግዲህ ምን ታደርገው? ሁሉን አሟልቶ ሰጥቶኛል። ምን ታደርገው? ኧረ ዝም በይ፣ ኧረ ዝም በይ ብርሃን። በአደባባይ አትበርጣቂ። የሞላላቸው እንዳይሰሙሽ። ብርሃን ግን ምን ሆነሽ ነው? አሸናፊ እኮ ታላቅሽ ነው። ምን አለ ትንሽ እንኳን ብታከብር። አደይ ማክበሩ ቀርቶብኝ እንደው ምን አለ ይሄን ምላሷን ቁርጥ ብታደርግልኝ እንደ ክፉ እንጀራ እናት እኝክ እንዳደረገችኝ። ዋ አሸናፊ ኋላ ትጣላኛለህ። አደብህን ያዝ። ሰማሽ ስታስፈራራ። እቺም ልቦና ስሚ፣ ይኸው ቲቪ ላይ እንደምናያቸው በአንድ ትፋሽ ብዬሽ እታይ ሰፈር እንዳላስገባሽ። አይ እፍ ለማለትም እኮ እውቀት ይጠይቃል። ምን አይነት እውቀት? አንተ የታውቀው ይገባል። ፊደል ያልቆጠርከው አንቺ እኔን መናቅሽ ነው አይደል? ስሚ እኔ ታቤት ስንት ጊዜ እንደተማርኩኝ በእውቀት ነጥቄያለሁ። አዎ አደይ በአሁን ቀጣይ ዓመት እህተማ ስራ ትፈልግልኝና እህተማ እገባለሁ። አዎ ኧረ ሰው እንዳይሰማ በዚህ በማንበብና በመጻፍ ብቻ ከተማ ልትገባ እንዴ? እና እኔ ምን ያንሰኛል? አይደለም እኔ ደምም ከትሟል። ከተማን ብትሄድ ያንተ እውቀት ለምንም ነገር አይሆንም። አንቺ ብርሃን ተይ በልክ አድርጊው። ተይ እንጂ አደይ፣ ልክ ልኩኝ ነገረው እንጂ ወንድማችንም አይደል? ከተማ ሄዶ ከስሮ ከሚመጣ እዚሁ እርሻውን ቢያርስ ይሻለዋል። መክሊቱ እዚሁ ነው። እዚሁ እርሻውን ብታርስ ይሻልሃል ሰው ሀገር ከምትንከራተት። ይኸውልሽ አደይ አላልኩሽም? እቺ እህትሽ ከበፊት ጀምሮ ትቀናብረኛለች አላልኩሽም? ያት እንግዲህ የምታወራው ዝም ብለሽ ስሚያት። የሚቀናበት ሰው ጠፍቶ ባንተ ልቀና አልቀረብህም። እና ምን ነክቶሽ ነው ከዚህ ያትውጣ ማለት? እና እድሜ ልኬን ከአንቺ ጋር ስዳረግለዋል። እሷን ተዋት። አንተ ትልቅ ቦታ ተደርሳለህ። በጣም መልካም ሰው ነው። እናቴ የምታደርግላትን ሁሉ ትነግረኛለች። ደግሞ ከዚህ በላይ ስኬት ምን አለ? ሰዎችን መርዳት፣ ሲደሰቱ ማየት ከዚህ በላይ እኮ ትልቅ ነገር የለም። አይ አይደለም እንደዚህ ብለሽው እንደዚሁም እንዲሁ ነው። አያስቀምጠንም። ዝም በይ አንቺ ወሬኛ። እንደው ላድርጋት ብቻሽን ላከችሽ እንዴ ችብራን? ኧረ ራሴ ነኝ ልሂድ ብዬ መጣሁኝ። እሷ ከእሱ ጋር እያወራች ነው። ድሮስ መች አጣሁት። እሷ እሱን ካገኘች ማን ትሰማለች ብለሽ ነው? በቃ እኔ ልሂድ። ለሌላ ወርቻት ልላ። እሺ ግን ታዲያ አደራሽን ልጅ ዙሪያሽን እያየሽ ሰው እንዳያይሽ። እሺ እሺ ማይ ያደይ ደስ ስላለሽ በጣም ደስ ብሎኛል። ደግሞ ራስሽን ጠብቂ እሺ። በቃ አዲስ ነገር ካለ በማንኛውም ሰዓት ደውይ። ሊሊ ገንዘብ ካስፈለጋት ጠይቂያት፣ ድንገት ሊያስፈልጋት ይችላል። አደይ ኤላ ገንዘብ ካስፈለገሽ ንገሪኝ ብሎሻል። እሺ እሺ አደይ እናትሽን ደግሞ ሰላም በይልኝ። እሺ በቃ ቻው።
ምንድነው እንደ ጥጃ እንደዚህ የሚያዘልልህ? እንዴ አያት ወያችን ማናት? እቺ ፊታችን ያለችው የከፈለኝ ልጅ አደይ እኮ ናት። አደይ? ኋላሳ አደይ መጣች። ይኸው ባይነህ ያያት። እንዴ አንተ? አው በል ሳታይን ዞር እንበል።